የብዙዎቻችሁ ጥያቄ ነው። መዲናና ዘለሰኛ መዲናና ዘለሰኛ እነዚህን ቃላት በተደጋጋሚ ሰምታችኋቸው ታውቃላችሁ። ነገር ግን ትርጉማቸውን ብትነግረን የሚሉ በርካታ ጥያቄዎችን በተደጋጋሚ ጠይቃችሁኛል። ዛሬ መዲና ማለት ምን ማለት ነው፣ ዘለሰኛስ ምንድነው የሚለውን ከቃል ትርጉማቸው ጀምሮ በንጽጽር እናያለን። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። መዲናና ዘለሰኛ የግጥም አገጣጠም ዘይቤ ወይም አይነት እንዲሁም የዜማ ስልት አይነት ነው። የተለያዩ የአገጣጠም ዘዴዎች አሉ። ለምሳሌ ቡሄ በሉ፣ ሰንጎ መገን፣ እንቁጣጣሽ የመሳሰሉት አይነት። በዛሬ ቪዲዮአችን የምንመለከተው ግን በዋናነት መዲናና ዘለሰኛን ሲሆን አሁን የገለጽኩላችሁ የአገጣጠም ስልቶች ደግሞ ያው ለእናንተ የቤት ስራ ይሆናሉ ማለት ነው። መዲናና ዘለሰኛ የግጥም ይዘታቸው ቅኔ ያዘል ሲሆን ሰምና ወርቅም አላቸው። ወይም ማለት መንታ ምስጢር ወይም ሁለትና ከዛ በላይ ትርጉም ያላቸው ይሆናሉ። በዋናነት ጥናቶች እንደሚያሳዩት ሁለቱ ስልቶች በመሰንቆ የሚዘወተሩ ሲሆኑ ነገር ግን በበገናም አገልግሎት ይሰጣሉ ማለት ነው። የመዲናና ዘለሰኛ ዓላማቸው ከመንፈሳዊ እይታ አንጻር ሲታይ ለጸሎትና ለንስሐ ሲሆን ከማህበራዊ ግልጋሎት አንጻር ስናየው ደግሞ ልቦናን ወደ መልካም ሐሳብ ለማምጣትና እንዲሁም ለማስተማር አገልግሎት ላይ ይውላል። የመዲናና የዘለሰኛ ስልቶች በብዛት በዋናነት በጾም ወቅት ላይ አገልግሎት ላይ የሚውሉ ሲሆኑ ያው ይህም የሆነበት ምክንያት ያው በጾም ወቅት ላይ ሐሳብን ለመሰብሰብ ምቹ ስለሆነ ነው። እንግዲህ እስካሁን ስለ መዲናና ዘለሰኛ በዚህ ልክ ከነገርኳችሁ አሁን ደግሞ መዲናና ዘለሰኛን በሁለት በመክፈል መዲና ምንድነው፣ ዘለሰኛ ምንድነው እያልን ሁለቱን በደንብ በንጽጽር የምንመለከት ይሆናል ማለት ነው። ከመዲና ስንጀምር መዲና የሚለው መደነ ከሚል መሰረታዊ ቃል የተገኘ ሲሆን ያው በቁም ትርጉሙ ከተማ እንደማለት ነው። ይህም ማለት ለምሳሌ በመዲናችን አዲስ አበባ እየተባለ ይባላልና ከዛ አንጻር በቁሙ ከተማ የሚል ትርጓሜ ሲኖረው፣ ሁለተኛው ደግሞ መደነ ማለት ተቀኘ፣ አመሰገነ የሚል ትርጓሜም ይሰጠዋል። ዘለሰኛ ጋር ስንመጣ ደግሞ ዘለሰኛ ማለት ዘለሰ፣ ይዘልስ፣ ይዝልስ የሚል ትርጓሜ ሲኖረው በቁሙ ተጣለ፣ መጣል የሚል ስያሜ ያለው ማለት ነው። መዲና የአገጣጠም ስልቱ አጠር ያለ ነው። ዘለሰኛ ደግሞ የአገጣጠም ስልቱ ረዘም ያለና ታሪክ ነጋሪ ነው። መዲና በስንኝ ደረጃ ባለ 4 ስንኝ ሲሆን አልፎ አልፎ ባለ 6 ስንኝም ሊያጋጥም ይችላል። በመስመር ሲጻፍ ደግሞ ቃላቶቹ ከ2 እስከ 3 ቃላት ሲሆኑ አልፎ አልፎ እስከ 4 ቃላት ድረስ ሊሄድ ይችላል። በብዛት ይሄ የሚሆንበት ከ2 እስከ 3 ቃል ተጠቅመን እንግዲህ የግጥሙ ድርሰት ነው። ይሄ የዜማው ድርሰት ጋር ስንመጣ ደግሞ ይህ 3 ቃል ዜማውን ለማንሸራሸር ለድርሰቱ አልመች ካለ እንግዲህ እስከ 4 ቃል ድረስ ልንጠቀም እንችላለን ማለት ነው መዲና ላይ። ወደ ዘለሰኛ ስንመጣ ደግሞ በስንኝ ደረጃ ስናየው ባለ 2 ስንኝ ሲሆኑ አልፎ አልፎ ደግሞ እስከ ባለ 3 ስንኝ ድረስ ተደርገው ሊደረሱም ይችላሉ። በመስመር ሲጻፍ ደግሞ በቃላት ደረጃ ከ4 እስከ 5 ቃላትን ሊይዝ ይችላል። አልፎ አልፎ ደግሞ እስከ 6 ቃላትንም በመስመር ሊይዝ ይችላል። ያው ይህም የሆነበት ልክ ቅድም እንዳነሳኑ ከዜማው ድርሰት ጋር በተያያዘ እስከ 6 ቃላትም ሊጠቀም ይችላል ማለት ነው። መዲና እንግዲህ ጥናቶች እንደሚያሳየው በመንፈሳዊ ስልት ፈጣሪን ለማመስገን እንዲሁም ደግሞ አስተማሪ የሆኑ መልእክቶችን ለማስተላለፍ እንጠቀምበታለን። ዘለሰኛን ደግሞ እንግዲህ ጥናቶች እንደሚያሳዩት ለጦር አለቆች ቅስቀሳ እንደሚውል ይነገራል። ይህ ማለት ግን ሙሉ ለሙሉ ለዛ ይውላል ማለት ሳይሆን ለመንፈሳዊ ግልጋሎትም ልንጠቀምበት እንችላለን። መዲና ጥናቶች እንደሚያሳዩት አብዛኛውን ጊዜ በአንቾዬና በአምባሰል ቅኝት ላይ የሚደረስ ሲሆን በብዛት ነገር ግን አልፎ አልፎ ባቲና ትዝታ ቅኝትም ላይ እንግዲህ እንደሚደረስ ያሳያሉ አንዳንድ ጥናቶች። በተመሳሳይ ዘለሰኛም ላይ ስንመጣ ያው አንቾዬ ለኔ ቅኝት ላይና አምባሰል ላይ ይስተዋላል። ነገር ግን አልፎ አልፎ ልክ እንደ መዲና ሁላ
ትዝታና ባቲ ቅኝትም ላይ የሚደረስባቸው ሁኔታዎች አሉ። መዲና ላይ ከተደረሱ የበገና ድርሰቶች መካከል ለምሳሌ ያህል ወንድሜ ጠፍቶኝ ስሄድ ወንድሜ ጠፍቶኝ ስሄድ ነብራት ሆኝ ከመንገድ አልተመለስኩም ወዲያ ሄድኩ እኔ ብላኝ አልተመለስኩም ወዲያ ሄድኩ እኔ ብላኝ የዛሬ ዘመን መኮንን የሚሉት የዛሬ ዘመን መኮንን በጥቂቱ ሊጠቀሱ የሚችሉ ናቸው። ወደ ዘለሰኛው ስንመጣ ደግሞ ማን ይመራመር ሰራን ድጓ ጾመ ድጓ አርብ የታረደውን ምነው ባገኘሁት ስጋውን በልቼ ደሙን በጠጣሁት። እነዚህን የመሳሰሉትን እንግዲህ ማንሳት ይቻላል ማለት ነው። በአጠቃላይ በዜማ ድርሰቶቻችን እንዲሁም በግጥም ድርሰቶቻችን ዙሪያ እንግዲህ በደንብ ጥናት የሚፈልግ እንዲሁም ደግሞ በደንብ ሊሰራበት የሚገባ ዘርፍ ነውና ምናልባት እኛ አሁን ካለንበት ዘመን አንፃር እንደው የዜማ ድርሰቶቻችን ምን ይመስላሉ፣ የግጥም ድርሰቶቻችን ምን ይመስላሉ የሚለው ላይ ሐሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። ከኛስ ምን ይጠበቃል? እንደው ምን ያህል እናቃቸዋለን? የተዘረዘሩትን የድርሰት መንገዶች እንዲሁም ደግሞ ምን ያህል ማጥናት አለብን? ምን ያህል ማወቅ አለብን? በዜማውም ይሁን በድርሰቱ ያው ከኛ ምን ይጠበቃል የሚለው የኛ የቤት ስራ ይሆናል ማለት ነው። ስለዚህ ያው ሁላችንም የቤት ስራ አለብን ማለት ነው። የመጠየቅ፣ የማወቅ፣ የመመርመር ኃላፊነት አለብን። ስለዚህ ከኛ ብዙ ስራ ይጠበቃል ማለት ነው። እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ነው የሚመስለው። እንግዲህ ሐሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃለሁ። እንዲሁም ይሄ ቪዲዮ ደግሞ ለሌሎች ይጠቅማል፣ ያስተምራል ብላችሁ ካሰባችሁ ላይክ እና ሼር አድርጉ። በሌላ አዲስ ቪዲዮ እስከምንገናኝ ድረስ ቸር ቆዩ።